ሰላም ሰላም የዩቲዩብ ፋሚሊዎች ዛሬም በባበዱ ቪዲዮዎች ተከስተናል። here we go እና ምንም በቃ ሪሌሽን ከማንም ጋር ምንም ሪሌሽን የለኝም እያልኩ ነው። ምንም አይነት ግንኙነት የለኝም። እነዛ ቤት የሚመጡት ጎረምሶች እነሱ ጀስት ኮላቦሬት ነው። ኮላቦሬት ቱጌዘር አናዘር ወይዘር አንድ ላይ ከነሱ ጋር ኮላቦሬት አድርገን ምናምን ለመስራት አንጋይዘን ምናምን እንጂ ምንም ያደረግነው ነገር የለም። ውስጥ እኮ ማየን ነገር ሲያደርጉ ተይዟልና የሚባል ነገር ለኮላቦሬት ነው። ለህዝቡ ይፋ እንዲሆን በደንብ እንዲዳረስ ነው እንጂ ምንም አንድ መኝታ ክላስ ይዘን አንድ ላይ እንትን ለኮላቦሬት ነው እንጂ ምን እውነተኛ እንትን የለውም። ከፈለክ ኮላቦሬት እናድርገን መኝታ ከፈለክ ላስገብት። እንደዛ ይቻላል እንዴ? አዎ ለቪዲዮ ነው እንጂ እኮ ምን ይሄ እንትን የለውም እንጂ ለቪዲዮ ነው። ስለዚህ ገብተን እናንተ ኮላቦሬት ይቻላል ለቪዲዮ ነው። አይ በጣም ደውድ ግን አንዴ ያዝ እንጂ ጭራሽ ነው ማታመልጦ ነው። ከኬጂ ስሪ ምርቃት ሊሞዚን ተከራይተው አስመረቁ። የኑሮ ደረጃችን በጣም የተለያየ ነው። ፉላ እቺኛው አርቲስት ቀርባ ለምን ደው የምታለቅሽው ስትባል አይ የመኪና ቻርጀር ይዘጥቶብኝ ነው አለች። ወንዱ አርቲስት መጣ ራበኝ ነው ያለው። ምንም ነገር ራበኝ ነው ይርባሃል ነው የተጠየቀው ጥያቄ ራሱ ወደ ሀገር ለምን ተመለስ? እሱ ራበኝ ነው ያለው። ምንም አይገናኝ። ጥያቄ በፊት ምግብ ቀድማ የሆነች ነገር ጎረስ አድርጎ ቢገባ ምን አለ መሀል ላይ ራበኝ ከሚል ኬጂ ስሪ ምርቃት ግን ሊሞዚ ተከራየው ሰውዬ አላህ ልዩነታችን እንዴት እንደሰፋ እያያችሁ ነው። ጭራሽ ተራርቀናል እኮ ጭራሽ በቃ ሰማይና መሬት ማለት ነው። ጭራሽ ለኬጂ ስሪ ሊሞዚ አንተ እኔ ምንስ ከሰርጋችሁ በኋላ ምን ገዛልሽ? ኧረ ምንም አልገዛልኝም፣ ግን ይገዛልኛል። እንዴት ነው የማይገዛልሽ? እኔ ራሱ እኮ ያላገባሁት እጩኝ ስንት ነገር ነው። ምን አገባ እንዴ? ለሰርጋችን እኮ ብዙ ወጪ ስላወጣው ደግሞ ገዛልሻለሁ። እሺ የኔ ቆንጆ ያ የፈለግሽውን መኪና ገዛልሻለሁ። እስቲ ስልክሽ እንዴት ዜና ጓደኛሽ ስልክ አንተ እስካሁን ይሄን ስልክ ይዛ ነው ዝም ያልካት? አዮ የኔ ሚስት የያዘችውን ስልክ አይፎን 50 ነው። እንደውም አሁን ወደ አይፎን 70 ሊቀይርላት ነው። ያንተ ሚስት አይነት 16 ይገዛል። አረ እኔ ፈልግማ ይገዛልኛል። ደግሞ ምን ያደርግልኛል? ይሄ በቂ ጓደኛም ወራዳ። በነገራችን ላይ የፍቅረኛሞች ቀን ደርሷል። ለሚስቴ የ50 ሺህ ብር ልብስ ነው ያዘዝኩላት። ምንድነው ያዘው? በ50 ሺህ ብር ብቻ ሌላም ሰርፕራይዝ ይኖረኛል። አረ ብዙ ሰርፕራይዝ አለሽ። አንተስ ግን ምን ልገዛላት? እኔም ያው ምንም ንጹህ ልቡ ሰጥቶኛል። ደግሞ እኛ ለስጦታ ቀን አንመርጥ። ስጦታማ ግድ ነው። ታዲያ እንደሚወድሽ በምን ታረጋግጫለሽ? በብር የማይገዛ በጣም ብዙ ስጦታ ሰጥቶኛል። የማይመለከተው ነገር ሲገባሽ ያረግልሽ ነበር። ያለን ነገር በመናገር ሆነ በማሳየት የምታገኘው ምንም አይነት ክብር የለም። ባይሆን በዝምታ ውስጥ ብዙ ነገር ልታስረዳኝ ትችላለህ። ህይወት በሚሰሩ ሰዎች እንጂ በሚያወሩ ሰዎች አትመራም። እኛ ደግሞ ባለን ህይወት በጣም ደስተኛ ነን። በቃ እንደዚህ ነው። በማይመለከተው እየገባ እንደዚህ ቅሌታም ሰው በጣም ነው የሚደብረኝ። ምን አገባው? ሞቲቬሽን ይላል እህቴ። ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ። ቀኑ ያንቺ ነው። ራስሽ አብላሽ ጭር ባለ ስፍራ ራስሽ አበላሽ። አንቺ ከማን ተንሸልሽ? እነሱ ከሚያበላሽት ራስሽ አበላሽ። ያበለች ሄዲያ ተጨርም ነው ማለት ለወት የሚጠቅም ነገር ልንገርህ። እሱም ብሎ እንተውና እኔ ታወቀርኩ ፒካፕ ሌን በቃ ይኸውልህ የተዳሩስ ፒካፕ ሌን ይኸውልህ አልቻለም። ታውቃለህ ውክክና ያረገች እንዴ ትጃለሽ እንዴ ትዳር ውስጥ አየህ። የትዳር ውስጥ ፒካፕ ሌን እስቲ የትዳር ውስጥ ግን ለገና ለኢምፕሬሽን ሲሆን ትዳር ውስጥ ነው ደግሞ የፒካፕ ሌን አለ ይኸውልህ በቃ ያበደ በናቲ ደሃ ምግብ እንስራ። ዛሬ የደሃ ቀብራራ ወደ ሰማይ አራ የተባለው ሰው ማን እንደሆነ ነው ማሳያችሁ ማለት ነው። ባለፈው የደሃ ቅንጡ ያፋጫል በቂጡ የተባልኩት እኔ ነኝ ብዬ ተበድሬ የገዛሁትን ስጋና የበላሁትን ጥብስ አይታችኋልና በርቺ ተበራች የታባቱ ቢ ብላችሁ አበረታታችሁኝ። ይኸው ኮረሪማ ጨውና ሚጥሚጣ በቂቤ እንደዚህ አድርጌ የበሰለ ክትፎ መስራት ጀመርኩ ማለት ነው። ብስል ክትፎ እሱን እሽት አደረኩኝ ማለት ነው። ዛሬ የታባቱ ልንቀባረር እስቲ ብዬ ቡላ ክትፎ ነው ልሰራ የተነሳሁት ማለት ነው። አቤት የቡላ ፍቅርሽ ልትሉኝ ትችላላችሁ። አዎ እኔ ቡላ በጣም ነው የምወደው ማለት ነው። ክትፎዬን አወጣዋትና እንደዚህ
ወተት ጥጄ ደግሞ አንድ ማንኪያ ቅቤ ጨው አድርጌ ቡላዬ ማገንፋት ጀመርኩኝ ማለት ነው። ወደፊት እግዚአብሔር ቢፈቅድ ቡላም በፍርፍር ቡላ ገንፎ ቡላ ክትፎ ቡላ ምናምን እየተባለ ቡላ ሃውስ ልክ ኮፊ ሃውስ እንደሚባለው ቡላ ሃውስ ኖሮኝ እንደማበላችሁ ተስፋ አደርጋለሁ ማለት ነው። እኔ በጣም ነው ቡላ የምወደውና ብዙ ሰው እንዲሞክረው የምፈልገው ምግብ ቢኖር ቡላ ነው ማለት ነው። እና ቡላ ገንፎዬን እንደዚህ ስርስር ታደረኩ እንዴት እንደወፈረ በዛ ላይ ደግሞ እንዴት እንደሚያምር መልኩን እዩልኝ ብቻ ማለት ነው። አይዞሽ ብላችሁ የልብ ልብ ሰጣችሁኝ እያማረኝ ያለው ምግብ በጣም ብዙ እየሆነ ነውና አሁን ይሄንንም አይዞሽ ካላችሁኝ እንግዲህ መቀጠሌ ነው ማለት ነው። ብቻ እናንተ ዝም ብላችሁ ኮፒ ሊንኳን ጠቅ አድርጉልኝ። ሚጥሚጣዬን አድርጌ ቅቤን አድርጌ ማስተካከል ጀመርኩኝ። ቡላ በቅቤ ነው የሚበላው፣ በዘይት አይበላም። ቅቤ በደንብ በዛ ሲልበት ደግሞ ማለት ነው እንዴት ጣዕሙን ልነግራችሁ አልችልም። በጣም ጸዴ ነው የሚሆነው ማለት ነው። እንደዚህ አሳምሬ ቅርብ አደረኩኝ። ምንም እንኳን ለራሴ ቢሆንም ግን ማማር አለበት። የታባቱን ሻመት አይኖር። በሸክላዬ ደግሞ ክትፎዬን በጋለ ሸክላ ላይ አድርጌያት ደግሞ እንደዚህ ትኩሳና መጣዋትኝ። ከዛ ላይ ግልበጥ አድርጌ አላየው ነው እንግዲህ ከዚህ በኋላ ማለት ነው። ኦስሎን ጥሩልኝ እስቲ። እኔ ብቻዬን ስበላ አሁን ቀረ እያለኝ ነውና አሁን ብትበላ ደስ ይለኛል በሉልኝ። ኦስሎዬ እስቲና እና በጣም ጸዴ ነበረ። ከብስል ክትፎ ይልቅ ደግሞ በጥሬ ክትፎ ብትሞክሩት ጸዴ ነው ከወደዳችሁ ማለት ነው። እኔ በእርግጥ ስጋዬ ትንሽ ከዛኛው አስተርፍ ያስቀመጥኩት ስለሆነ ነው ያበሰልኩት እንጂ በጥሬ ክትፎ እንዴት ጸዴ እንደሆነ ልነግራችሁ አልችልም። እንደዚሁም ይጣፍጣል። ዲጂታል ቢሆንም እንግዲህ እንብላ ባህላችን ነው። ብቻውን የበላ ብቻውን ይሞታል ነውና ላጉርሳችሁ፣ ሰርታችሁ ሞክሩት፣ ትወዱታላችሁ። እኔ ደረጃዬን ንገሩኛውን ጠፍቶብኝ ከዚህ በጣም የራኩ ሰው ኮሜንት ላይ አሳውቁኝ የትኛው ደሃ የድህነት ደረጃ ላይ እንዳለው። ምን ብሎ ነው ኤክሲ ሆስፒታል ገባ ወስደኝ ብዬ ሰራውለት ይላል። ወይ እንዴነሽ አለልሽ እንዴት ቀርቡ እንደተገፈፈ ያየ ምን ተፈጥሮ ነው ነገር እንጂ ወሬ ጥማት በስማት የወሬ ጥማት አይቷል። አታገሰሙለ ኧረ በማርያም ያሳዝን። ኧረ ንገሪ እኮሽኛው ልምጤት ናችሁ ንገሪ። እመጣለሁ ችግር የለውም። እሱ የለም መሆን ውጪ ነው። እሱ ችግር የለውም። ስራ ነው። ምን ችግር አለው? በእናትሽ ጭራሽ ስራ ነው። እኔና ታረጣ አያሳዝንም። እኔ የወሬ ጥማት እያየ እኔ አሁን በሬድ እመጣለሁ ችግር የለውም። እመጣለሁ ነው አሁን እመጣለሁ። ሬድ እመጣለሁ ችግር የለውም። አሁን ችግር የለውም። በቃ እሺ እዘጋጋለሁ። ያቦት አክቱን ኢምፕሬሽን አይተን ገራር የሚንበቃ ሎክድ ነው የሚምሳል ሎክድ ነው። በቃ መነሳት ነው። ምንም አለብስም ነው። ጃኬት ደርቤ መውጣት ነው። በቃ እሺ ቻው እሺ ቻው። ወይኔ ጉዴ አምላክ ምን ሆነ ነው? ወይኔ ፈጣሪ ወይኔ መኪና ተገለበጠ። መኪና ሆስፒታል ተኝቷል። አሁን እኔ በትራቨልኩት በሌላ ነገር ነው የምሰራው ሳይሆን በቃ አሁን ጉዴ ደንግጫለሁ። በእናትህ አሁን እንዴት ነው ሆስፒታል? አይደለም እንዳይደብራቸው ብዬ ነው። እነሱ ምን አገባኝ ይመለከታል እንዴስ ያልኩት ገብቶሃል? መኪና ተገልብጦ ነው ይሞትስ? ቆይ እኮ ነው ሰው ነው እኮ አንተ እንደሰው አታስብም። ምን ቢርኩ ብዙ ጨካኝ ነው የሚሆነው የሚወደው ሰው ሲመጣበት። ያው ጨካኝ ሆኖ አይደለም በቃ ልክ ነው። እኔ ከሱ ጎን ነኝ ማለት ታደርሰኛለህ። አረ ይጥራልኝ። እሺ
እኔ ምግብ ይችላል። ትክክለኛ ውሳኔ ነው። ለምን አይገለበትም? አረ ብናት አሁን ብር ስጠኝ። የምብር ነው እንዴት ማይዘል ገዛ ነው ለዚህ እንዴ? አንተስ ፓንት ትገዛ ይል እንዴ? አላሳዝንሽም ወይኔ What did he say? እንግዲህ ቤተሰቦች የዛሬው ቪዲዮቻችን እነዚህ መስጫ ቻናሌን ሰብስክራይብ ማድረግ እንዳይረሱ። ይመቻችሁ።